ዛሬ በወረዳ በተካሄደው የሳይንስና ቴክኖሎጂ ውድድር ላይ ከፍተኛ ውጤት ካስመዘገቡ ተማሪዎች ጋር ቆይታ ይኖረናል። እንኳን ደህና መጣችሁ። ስማችሁን እና ክፍላችሁን? ስሜ ሀሴት አምሳሉ ይባላል። የመጣሁት ከአራተኛ ለ ነው። ስሜ ኤልዳኔት ባረክ ይባላል። የመጣሁት ከአራተኛ ለ ነው። እዚህ ጋር ከፊት ለፊት ያለው የሰራችሁት ነገር ምንድን ነው? ይህ ነገር ካርቦን ፐርፌክሽን ሲሆን ከስሙ እንደምንረዳውም የተቃጠለ አየርን ወደ ንጹህ አየር የመቀየር ሂደትን ነው የያዘው። የሰራችሁት ስራ ከምን ትምህርት ጋር ይገናኛል? ይህ ስራ ከአካባቢ ሳይንስ ትምህርት ጋር የሚያያዝ ሲሆን ይህንም ስራ የሰራ ነው በብዙ አካባቢዎች ላይ በተገቢ ቆሻሻ ስለሚያስወግዱ፣ ይህ ደግሞ ያው በተለያዩ አካባቢ የሚገኙ የቆሻሻ ጭሶችን ያው በተገቢ መንገድ ያስወግዳል። ለፈጠራ ስራችሁ የተጠቀማችሁባቸው ነገሮች ምን ምን ናቸው? የተጠቀምነው ነገር ጣሳ፣ የፕላስቲክ ቱቦ ወይም ደግሞ ኮንዲት እና ይህንን ቦክስ ወይም ደግሞ ምሳቃውን፣ በመቀጠል ደግሞ እዚህ ጋር እንደምታየው የሚያወጣውን ወይም ደግሞ እዚህ ጋር ንጹህ አየሩን ወደ ውጭ የሚያስወጣው የፕላስቲክ ቱቦ ተጠቅመናል። በመጨረሻ ለተማሪዎች ማስተላለፍ የምትፈልጉት ነገር ምንድን ነው? ያው እኔ ለተማሪዎች ማስተላለፍ የሚፈልገው ፍርሃትን ማስወገድ እንዳለብን፣ እናም ደግሞ የተለያዩ ቀላላል ወይም ደግሞ የዳደቁ እቃዎችን በመጠቀም ግሎባል ኢሹዎችን መፍታት እንደሚቻል። ወረዳ ውድድር ስትወዳደሩ ለመጀመሪያ ጊዜ ስለነበረ የፍርሃት ስሜት ነበረ ወይ? እንዴትስ ማሸነፍ ቻላችሁ? ወደ መጀመሪያ አካባቢ ትንሽ የፍርሃት ስሜት ነበረ። ነገር ግን በደንብ ወደ ውስጥ እየገባን ስንሄድና እያየን ስንሄድ ስሜቱ ቀነሰ፣ ወይም ደግሞ እንደ ሌላ ኖርማል ጊዜ ሆነ እና ደግሞ የተለያዩ የተሰሩ የፈጠራ ስራዎች ነበሩ። ምንድነው የፈጠራ ስራዎቹ ከኛ በለጡ ወይም ደግሞ አነሱ ሳይሆን እኛ የምናስረዳበት አቅሙ። ያው መጀመሪያ ላይ ስንገባ ትንሽ ፍርሃት ነበረው፣ ምክንያቱም የተለያዩ ትምህርት ቤቶች ስለነበሩ እዛ አካባቢ እና ትልቅ ስራ ስለያዙ ፈርተን ነበር። ግን ወደ ውስጥ እየጠለቅን ስንመጣና ስናስረዳ ምን ስል ያው የፍርሃቱ ስሜት ለቀቀ። አብራችን ስለቆያችሁ ከልብ እናመሰግናለን። አሁን ደግሞ በአካባቢ ሳይንስ ዘርፍ ጥሩ ውጤት ካስመዘገቡ ተማሪዎች ጋር ቆይታ ይኖረናል። ስማችሁን እንዲሁም ክፍላችሁን? መጀመሪያ ስሜ ሀሊድ መሐመድ ይባላል። የመጣሁት ከአራተኛ ክፍል ነው። ስሜ ማትጭንድ ይባላል። የመጣሁት ከአራተኛ ክፍል ነው። ስሜ ሰላም አብራ ይባላል። የመጣሁት ከፎርቢ ነው። የሰራችሁት ነገር ምንድን ነው? አሁን የሰራ ነው የጽዳት መኪና ነው። ይህ መኪና ቆሻሻን ገባዛት የምንጠቀመው ሲሆን አብረን የሰራ ነው። የሰራው ስራ የውሃ ማጣሪያ ሲሆን የሚገናኝበት ትምህርት ደግሞ ከአካባቢ ሳይንስ ጋር ነው። የሰራችሁትን ስራ ለመስራት ምን ምን ነገሮችን ተጠቅማችኋል? የተጠቀምነው በዚች ሪሞት መኪና የምትሰራ ሲሆን ለመስራት የተጠቀምነው ካርቶን፣ የሃይላንድ ክዳን ሃይላንድ መስፈልገናል፣ ቱቦ፣ ዲናሞ፣ የዴዶራንት እቃ፣ ሸንበቆ፣ ጨርቅ፣ የኤሌክትሪክ ገመድ። እዚች ጋር እንደምትታይ የዲናሞ 2 ዲናሞ ተጠቅመን እና አንድ እስክሪብቶ ክዳን ተጠቅመን የሰራ ነው መኪና ነው። ስራዬን የሰራሁት በወዳደቁ እቃዎች ከጣውላ ከእንጨትና ከሃይላንድና ከተፈጥሮ ሀብቶች ነው። ውድድሩ ምን ይመስል ነበረ? ቀጣይ ለመወዳደር ለሚፈልጉትስ ምን ትመክሯቸዋላችሁ? ውድድሩ በጥሩ ሁኔታ አልፎልናል። ግን በቀጣይ ውድድሩ የሚሄዱ ልጆች ምንም መፍራት እንደሌለባቸው የሰሩትን ነገር ስለሚያውቁት ለማስረዳትም መፍራት የለባቸውም። ዳኞቹም ያው ያላስረዱትን ነገር የሚጠይቁት። ስለዚህ ፍርሃትን ማጥፋት ነው ዋናው ነገር። የቻልነውን ከሰራን ይበቃል።
ለቀጣይ የሚሄዱ ሰዎች የሚመከራቸው መፍራት እንደሌለባቸውና ዳኞቹን እንደ ኖርማል እንደማየት የሰሩትን ስራ በደንብ መግለጽና የተለያዩ ቋንቋዎችን በመጠቀም ማስረዳት አለባቸው። እኔ የምመክራቸው ነገር ቢኖር መፍራት እንደሌለባቸውና ሲፈሩ ከተገኙ የሆነ ማርክ ወይም ነጥባቸው አነስ ሊል ስለሚችል አነስተኛ ነጥብ ስለሚሞላላቸው ይህም ስራውን ሰርተው ሌላ ትምህርት ቤቶችን በማየት መፍራት ምንም ጥቅም እንደሌለው እመክራቸዋለሁ። እንግዶቻችን ስለነበራችሁ እናመሰግናለን። አሁን ደግሞ በክወና ዘርፍ ላይ ከተወዳደሩ ተማሪዎች ጋር ቆይታ ይኖረናል። ስማችሁን እንዲሁም ስንተኛ ክፍላችሁ? ስሜ በእምነት ፍቃዱ ይባላል። የ6ኛ ኤ ክፍል ተማሪ ነኝ። ስሜ አናሜል ነጋሽ ይባላል። የ4ኛ ኤ ተማሪ ነኝ። ስሜ ማርያም ቴዎድሮስ ይባላል። የ4ኛ ኤ ተማሪ ነኝ። የሰራችሁት ነገር ምንድን ነው? እኔ የሰራሁት ፕሮጀክተር ነው። እኔ የሰራሁት 7D ሆሎግራም ነው። ቪዲዮዎችን ወደ 7D የሚቀይር። እኔ የሰራሁት ቪአር ነው። የሰራችሁት ስራ አገልግሎቱ ምንድን ነው? የሰራሁት ስራ ሰዎችን እንዲያዝናና የሚያደርግ ነው። እኔ የሰራሁት ስራ ጨለማ በሚሆንበት ሰዓት አጉልቶ ያሳየናል። እኔ የሰራሁት ስራ ቪዲዮዎችን ወደ 7D ሆሎግራም የሚቀይር ስራ። የሰራችሁትን ነገር ለመስራት ምን ምን ነገሮችን ተጠቅማችኋል? እኔ የተጠቀምኩት ካርቶንና የብርጭቆ ስባሪ ነው። እኔ የተጠቀምኩት ከወዳደቁ እቃዎች ሲሆን የሰራሁት ከካርቶን፣ ከኮሚኒኬሽን ሽፋን፣ ከማጣበቂያ እና ከጥቁር ቀለም። እኔ የሰራሁት ከወዳደቀ እቃ ሲሆን ለመስራት የተጠቀምኩበት ደግሞ ማጣበቂያ፣ ካርቶን፣ መርፌ፣ ውሃ እና ማጣበቂያ ካርቶን። ውድድሩ ምን ይመስል ነበረ? ውድድሩ አሪፍ ነው። ውድድሩ ትንሽ ያስፈራ ነበር፣ ግን አጓጊ ነበር። እዛ የወረዳ ሄድንበት ለመጀመሪያ ጊዜ ስለሆነ ትንሽ ፍርሃት ነበረው። በመጨረሻም ለተማሪዎች ምን ማስተላለፍ ትፈልጋላችሁ? ቀጣይ ዙር ላይ ለመወዳደር ለሚፈልጉ። ምንም የሚያስፈራ ነገር የለም። እዛም እንደ መደበኛ ሰው ናቸውና ሳንፈራ ብናስረዳቸው። ይበልጥ ነጥብ የሚያዘው በማስረዳት ስለሆነ የማስረዳት አቅማችንን ከፍ ማድረግ፣ ፍርሃትን መቀነስ እንዳለብንና ስናስረዳ አዳዲስ ነገሮችን አዳዲስ ቃላቶችን በመጠቀም ማስረዳት እንዳለብን። ልምዳችሁን ስላካፈላችሁን ከልብ እናመሰግናለን። አሁን ደግሞ በሂሳብ ዘርፍ ጥሩ ውጤት ካስመዘገቡ ተማሪዎች ጋር እንቆያለን። ስማችሁን እንዲሁም ስንተኛ እንደወጣችሁ? ስማችሁን እንዲሁም ክፍላችሁን። በመጀመሪያ እድል ስለተሰጠኝ አመሰግናለሁ። ስሜ ባርኮት ዘሪሁን ይባላል። ከ4ኛ ኤ። የኔ ስሜ ቤስቴ ሾሜ ይባላል። የመጣው ከ6ኛ ቢ ክፍል ነው። ያው እኔ የሰራሁት ኤልሲኤም ፕሮጀክት ሲሆን ይህንንም ለመስራት የተለያዩ ግብዓቶችን ተጠቅሜያለሁ። ይህንንም ለመስራት ያነሳሳኝ ነገር አንዳንድ የተለያዩ አስተማሪዎች ይህንን ስራ በመጠቀም የተለያዩ ልጆችን ማስተማር እንደሚችሉ በመገንዘብ። እኔ ደግሞ የሰራሁት ይሄ ርቢ መፈለጊያ ሲሆን በአብዛኛውም ጊዜ 6ኛ ክፍሎች ርቢ ለመፈለግ ስለሚቸገሩ ሲሆን ለዚህ ሲሆን የሰራሁበትም እቃ ከእንጨት ከካርቶንና ከወረቀት ነው። የፈጠራ ስራችሁን ለመስራት የተጠቀማችሁባቸው ነገሮች ምን ምን ናቸው? እኔ የተጠቀምኩበት እቃ ካርቶን፣ ፕላስተር፣ እንጨት እና ወረቀት ሲሆን እኔ ይህንን ለመስራት የተጠቀምኩት እቃ የከለር ወረቀት፣ ኖርማል ወረቀት፣ ካርቶን፣ ማጣበቂያ ነው። ውድድሩ ምን ይመስል ነበረ? በውድድሩ ጊዜ ፍርሃት ነበረ? እንዴትስ ማሸነፍ ቻላችሁ?
በውድድሩ ጥሩ ነው። በመጀመሪያችን ስለሆነ ፍርሃትም ነበረ። ያው የኔ በተመሳሳይ ሲሆን ለመጀመሪያ ጊዜ ስለሆነ ሄጅ ያቀረብኩት ፍርሃት ነበር። በቀጣይ ዙር ለመወዳደር ለሚፈልጉ ተማሪዎች ምን ትመክራቸዋላችሁ? እኔ የምመክራቸው መፍራት እንደሌለባቸውና በኮንፊደንስ እንዲያቀርቡ። እኔ ለቀጣይ ዓመት የሚያቀርቡ ተማሪዎች የምንለው ነገር ፍርሃትን ማስወገድ እንዳለባቸው ነው። ልምዳችሁን ስላካፈላችሁን ከልብ እናመሰግናለን። አሁን ደግሞ በጂኤስ ዘርፍ ላይ ከተወዳደሩ ተማሪዎች ጋር ቆይታ ይኖረናል። ስማችሁን? ስሜ ያሬድ ወንዱሳን ይባላል። ከ6ኛ ክፍል። ስሜ ናታን ጨመር ይባላል። ከ8ኛ ቢ ክፍል። ከፊት ለፊት የምንመለከተው የሰራችሁት ነገር ምንድን ነው? አገልግሎቱስ ምንድን ነው? እኔ የሰራሁት የሳር መቁረጫ ነው። ጥቅሙም በገጠራማ አካባቢ ገበሬዎች ሰብላቸውን ለመቁረጥ እንዳይቸገሩ። እኔ ደግሞ የሰራው ሶላር ሲቲ ሲሆን በሶላር አማካኝነት ወይም በፀሐይ ኃይል የተለያዩ ጉልበት አመንጪ የሆኑ ማብራቶችን ለማብራት። ይህንን ስራ ለመስራት የተጠቀማችሁባቸው ግብዓቶች ምን ምን ናቸው? እኔ የተጠቀምኩት ካርቶን፣ ቀለምና ሶላር ነው። እኔ የተጠቀምኩት ዲናሞ፣ ምላጭ፣ እንጨት እንዲሁም ኤሌክትሪክ። ውድድሩ ምን ይመስላል? በዛ ጊዜ የተሰማችሁ ስሜት ምንድን ነው? ውድድሩ የተለያዩ ጠንካራ ተወዳዳሪዎች ነበሩበት። እናም ትንሽ ያስፈራ ነበረ፣ ግን አሸንፈን ነው። የተለያዩ ተፎካካሪዎች ነበሩን። የፍርሃት ስሜት ነበረው። ለመጀመሪያ ጊዜ ስለሆነ ወረዳ ይሄድ ነው። ቢሆንም ግን አሸንፈናል። ተማሪዎች እንደዚህ የፈጠራ ተሰጧቸውን እንዴት ያዳብሩት? የተለያዩ የፈጠራ ስራዎቻቸውን በቤታቸው ወይም በተለያዩ ቦታዎች ላይ በመሞከር። ያው እሱም እንዳለው ተጨምሮበት ስራቸው ወይም በቤተሰብ ወይም በተለያዩ ቴክኖሎጂዎች በመታገዝ እንዲሰሩ ነው። እንግዶቻችን ስለሆናችሁ ከልብ እናመሰግናለን። አሁን ደግሞ በስዕል ዘርፍ ከተወዳደሩ ተማሪዎች ጋር ቆይታ ይኖረናል። ስማችሁን? ስሜ ለጀኔ ይባላል። ስሜ ትንቢት የሚባል የመጡት ከ8ኛ ክፍል ነው። የሳላችሁት ስዕል ምንድን ነው? ክሎዝ ዲዛይኒንግ ሲሆን የሳልነው የልብስ ዲዛይን ነው። ይህን ክህሎታችሁን እንዴት ልታዳብሩ ቻላችሁ? ከድሮ ጀምሮ የመሳል ጉጉት ስለነበረኝ ወደ ልብስ ዲዛይን ብዙ ጊዜ ስለማይ ወደ ልብስ ዲዛይን መጣሁ ለመሳል። ከኢንተርኔት ላይ በማየት እና በቤት ውስጥ በመለማመድ። ስራችሁን በምታቀርቡበት ጊዜ ፍርሃት ይኖራል። ሌሎች ተማሪዎችም በፍራቻ ስላላባቸው ምክንያት ለውድድሩ መሳተፍ አልፈለጉም ነበር። ስለዚህ እናንተ ስለነሱ ምን ትመክራቸዋላችሁ? ምንም አይነት ፍርሃት እንደሌለና በትክክል ማቅረብና ዝግጁ መሆን ነው። በዛ ጊዜ ምንም እንኳን ቢያስፈራ የገባንን ወይም የሳልነውን ነገር በራሳችን እስከሰራን ድረስ በትክክል ማስረዳት እንዳለብን። ልምዳችሁን ስላካፈላችሁ እናመሰግናለን። አሁን ደግሞ በወረዳ ላይ በተካሄደው ውድድር በአይሲቲ ዘርፍ ከ1ኛ እስከ 3ኛ ከወጡ ተማሪዎች ጋር ቆይታ ይኖረናል። ስማችሁንና ስንተኛ እንደወጣችሁ? ስሜ አሚን ዘናቤ ይባላል። የ8ኛ ክፍል ተማሪ ነኝ። በአይሲቲ ዘርፍ 3ኛ ነው የወጣው። ስሜ ኑሐሚን ዮናስ ይባላል። የ8ኛ ክፍል ተማሪ ነኝ። በአይሲቲ ዘርፍ 3ኛ ነው የወጣው። ስሜ አሚን አበበ ይባላል። የመጣሁት ከ8ኛ ክፍል ነው። በአይሲቲ ዘርፍ 2ኛ ወጥቻለሁ። ስሜ ዮርዳኖስ መገርሳ ይባላል። የ7ኛ ክፍል ተማሪ ነኝ። በአይሲቲ ዘርፍ 1ኛ ወጥቻለሁ። የሰራችሁት ዌብሳይት ምንድን ነው? አገልግሎቱስ ምንድን ነው? የሰራሁት ዌብሳይት ኤምኤስ ትራቭል ይባላል። ይሄ አገልግሎቱ ደግሞ ሰዎች ምንም ሳይንገላቱ እዛው ባሉበት ቦታ እያንዳንዱን ቦታዎችን የሚጎበኟቸውን ሊሆን ይችላል የሚያርፉበትን ቦታዎች መወሰን።
እኔ የሰራሁት ስኩል ማኔጅመንት ሲስተም ሲሆን አስተማሪዎች እንዲሁም አስተማሪዎችና አድሚኖች ያካተተ ሲሆን አድሚኖች መቆጣጠር የሚችሉበትን የተለያዩ ነገሮች ሰርቻለሁ ማለት ነው። እኛ የሰራነው ደግሞ ኢሜጅ ማፒንግ ሲሆን ጥቅሙ ደግሞ ሰዎች ብዙ ጊዜ ወደማያውቁበት ቦታ በሚሄዱ ሰዓት እኛ የሰራነውን ዌብሳይት በመጠቀም በቀላሉ በቂ የሆነ ኢንፎርሜሽን ሊነግራቸው ይችላል። የሰራችሁትን ስራ እንድትሰሩ ያነሳሳችሁ ነገር ምንድን ነው? ያነሳሳን ነገር ወደ ውጭ ስንወጣም ሲሆን እና ወደ ትምህርት ቤት ስንመጣ ብዙ ሰዎች ስለ ቦታ ስለሚጠይቁን ሰዎች በቀላሉ ስለ ቦታው ኢንፎርሜሽን እንዲያገኙ ነው። እኔ ደግሞ የሰራሁበት ምክንያት አብዛኛው ሰዎች ወደ አዲስ አበባን ለመጎብኘት ሲፈልጉ የተለያዩ እንግልቶች ይደርሱባቸዋል። ወይም ደግሞ አንድ ሰው ወደ አዲስ አበባ መጥቶ እያንዳንዱ ቦታዎችን ለመጎብኘት ሲፈልግም እንግልት ይደርስበታል እና እሱን ለመቀነስ የሰራሁት። እኔ ዋነኛ ያነሳሳኝ ሀሳብ ጊዜ ለመቆጠብና እንዲሁም የተለያዩ ከወረቀት ብክነቶች ወረቀት ለምሳሌ ወረቀት ሲባክን ወረቀት የሚሰራው ከእንጨት ነው፣ እንዲሁም ደኖች ይጨፈጨፋሉ። በዛ ምክንያት እሱን ያነሳሳኝ ማለት ነው። ውድድሩ ምን ይመስል ነበር? በአጠቃላይ የነበራችሁ ስሜት ብትገልጹልን። የመጀመሪያችን ስለነበረ ወረዳ ላይ በጣም ያስፈራ ነበር፣ ግን ፉክክርም ስለነበረ ያጓጓ ነበር። ውድድሩ አሪፍ ነበር፣ ምንም አይልም። ያው ፍርሃት ሊኖር ይችላል፣ ግን ተቋቁመን አልፈነዋል። ውድድሩ የመጀመሪያ ጊዜ አይደለም ሲሄድ፣ ከዚህ በፊት ባለው ላይ በአካባቢ ሳይንስ ተወዳድሬ ነበር። ነገር ግን በአይሲቲ ላይ አልሰራውም ነበር እና ትንሽ በአይሲቲ ላይ ሲሆን ደግሞ ትንሽ ከበድ ይል ነበር፣ ግን እንደዛም ሆኖ አሸንፏል። በመጀመሪያ በመሆኑ መጠን እጅግ ይከብድ ነበር። በዛ ላይም እነሱን ለማስረዳትና ለማሳመን በጣም ያስቸግራል። እሱና አጓጊም ነበር በጣም። በመጨረሻው ማስተላለፍ የምትፈልጉት ነገር እና ማመስገን የምትፈልጉት? መጨረሻ ማስተላለፍ የምፈልገው ነገር ቀጣይ ዓመት ለሚገቡ ተማሪዎች ሳይንስና ቴክኖሎጂ እንዳይፈሩ፣ ምንም ነገር መፍራት እንደሌለባቸው፣ ምንም እንደማያስፈራ እና ማመስገን ደግሞ የምፈልገው አስተማሪያችን ሚስተር ተስፋዬና ሚስተር ሰለሞን። ማስተላለፈው መልእክት ቢኖር ሰዎች የሰሩትን ስራ እዛ በመሄድ በደንብ ማስረዳት እንዳለባቸውና እንዳይፈሩ ነው። ማመስገን የምፈልገው ደግሞ አስተማሪዎቻችንን ሚስተር ተስፋዬንና ሚስተር ሰለሞንን። የማስተላልፈው መልእክት ደግሞ አንድ ተማሪ ወደ ሳይንስና ቴክኖሎጂ በሚመጣበት ጊዜ ለዓለም ችግር ፈች የሆነ ነገር ይዞ መምጣትና የተለያዩ ችግር ፈቾችን ነገር መስራት እንዳለበትና ካለምንም ፍርሃት ለዳኞቹ በስነ ስርዓት በማስረዳት ነው። እና ማመስገን የምፈልገው አካል ደግሞ ሚስተር ተስፋዬ ነው። ሚስተር ተስፋዬ በጣም ከጎናችን ሆኖ በጣም ሲረዳን የነበረ አስተማሪ ነው እና ሚስተር ሰለሞን በጣም ማመስገን እፈልጋለሁ። እኔ ማስተላልፈው መልእክት ቢኖር አንድ ሰው ሀሳብ አመንጪ መሆን አለበት፣ እንዲሁም የተለያዩ ስራዎችን በኮንፊደንስ ማቅረብ አለበት ብዬ አስባለሁ እና በጣም ማመስገን እፈልገው አስተማሪያችንን ሚስተር ተስፋዬን በጣም ማመስገን እፈልጋለሁ። ወረዳ ላይ ውድድር ካደረጉ ተማሪዎች ጋር የነበረን ቆይታ ይህንን ይመስል ነበረ። ከልብ እናመሰግናለን።